የትራምፕ አጋሮች ዘለንስኪ አካሄዳቸውን እንዲቀይሩ ወይም ስልጣን እንዲለቁ ግፊት እያደረጉ ነው። ከዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ጋር ቅርርብ ያላቸው ከፍተኛ የሪፐብሊካን ባለስልጣናት የዩክሬኑን ፕሬዝዳንት ቮሎዲሚር ዘለንስኪን ከሩሲያ ጋር በሚያደርጉት ጦርነት ላይ ያላቸውን አቋም እንዲቀይሩ ወይም ስልጣን እንዲለቁ በመገፋፋታቸው ባለፈው ሳምንት አወዛጋቢው የዋይት ሃውስ ስብሰባ በዩክሬን መሪ ላይ ጫና ፈጥሯል። የአውሮፓ መሪዎች እሁድ ዕለት በለንደን በተካሄደው ስብሰባ ላይ ለዘለንስኪ አጋርነታቸውን ያሳዩ ሲሆን የብሪታንያው ጠቅላይ ሚኒስትር ኬር ስታርመር አጋሮቻቸው የመከላከያ ጥረታቸውን እንዲያጠናክሩ አሳስበዋል። ትራምፕና ምክትል ፕሬዝዳንት ጄዲ ቫንስ በሞላላው የዋይት ሃውስ ጽሕፈት ቤታቸው ከዘለንስኪ ጋር ከተጋጩ በኋላ የታቀደውን የማዕድን ውል ሳይፈራረሙ ቀደም ብሎ እንዲሄድ ምክንያት ሆኗል። ዘለንስኪ በስብሰባው ላይ የሩሲያው ፕሬዝዳንት ቭላዲሚር ፑቲን እንደ አውሮፓውያን አቆጣጠር በ2019 የተኩስ አቁም ስምምነትን አላከበሩም እና ገዳይ እንዲሁም አሸባሪ ናቸው ሲሉ ተከራክረዋል። የትራምፕ የብሔራዊ ደህንነት አማካሪ ማይክ ዋልትዝ ዘለንስኪ ጦርነቱን ለማቆም ወይም ለመደራደር ዝግጁ መሆናቸውን ለዋሽንግተን አስተዳደር ግልጽ አይደለም ብለዋል። ዋልትዝ የትራምፕን ግብ በሞስኮና በኪየቭ መካከል የግዛት ስምምነትን በማካተት በአውሮፓ የሚመራ የደህንነት ዋስትናን በመተካት ዘላቂ ሰላም እንዲሰፍን አጽንዖት ሰጥተዋል። ትራምፕ ዘለንስኪ ከስልጣን እንዲለቁ ይፈልጉ እንደሆነ የተጠየቁት ዋልትዝ ከእኛ ጋር የሚመክር በመጨረሻም ከሩሳውያን ጋርና ይህ ጦርነት የሚያቆም መሪ እንፈልጋለን ብለዋል። የፕሬዝዳንት ዘለንስኪ ግላዊ ወይም ፖለቲካዊ ተነሳሽነት በሀገራቸው ውስጥ ያለውን ውጊያ ከማስቆም የተለየ መሆኑ ከታወቀ በእጃችን ላይ እውነተኛ ጉዳይ ያለ ይመስለኛል ሲሉ ዋልትዝ አክለዋል። የዩናይትድ ስቴትስ ከፍተኛ የትራምፕ አጋርና የዩክሬን ተሟጋች የሆኑት የደቡብ ካሮላይ ሴናተር ሊንሴይ ግራሃም ለጋዜጠኞች በሰጡት አስተያየት የዋይት ሃውስ ግጭትን ተከትሎ የዩናይትድ ስቴትስ ከዘለንስኪ ጋር መስራት ትችል እንደሆነ ጥያቄ እንደፈጠረባቸው ተናግረዋል።